እውነት የተሰኘው የእናንተ የልጆች ፕሮግራም ነው። ሰላም ልጆችዬ፣ ዛሬ ደግሞ ሌላ ተረት ይዤላችሁ መጥቻለሁ። ስለ ሁለት ወንድማማቾች ነው። አቤልና ቃየል ይባላሉ። ቃየል ገበሬ ነው። ዛፍ፣ አትክልት፣ ፍራፍሬ ይዘራል። አቤል ደግሞ እረኛ ነው። በጎች ይጠብቃል፣ ይንከባከባል። ታዲያ ልጆችዬ አንድ ቀን ቃየልና አቤል ለእግዚአብሔር ስጦታ አቀረቡ። አቤል በጣም ቆንጆ የሆነውን ትልቁን በግ መልካም የሆነውን በግ ለእግዚአብሔር አቀረበ። ቃየል ግን ከዘራው ዝም ብሎ ምናምንቴውን ለእግዚአብሔር አቀረበ። እግዚአብሔር በአቤል በጣም ደስ አለው። ምክንያቱም አቤል ከልቡ ቆንጆ የሆነውን ስጦታ ነው የሰጠው። በቃየል ግን ደስ አላለውም። ቃየል በጣም ቀና፣ ተናደደ። እግዚአብሔር ግን አትናደድ፣ በኋላ መጥፎ ነገር ታደርጋለህ አለው። ቃየል ግን አልሰማም። አቤልን ወደ እርሻ ወስዶ መጥፎ ነገር አደረገበት፣ በጣምም ጎዳው። ከዛ እግዚአብሔር ቃየልን ወንድምህ የት ነው አለው። ቃየልም አላየሁትም ብሎ ዋሸ። ልጆችዬ እግዚአብሔር እኮ እውነቱን ያውቃል፣ አውቆ እኮ ነው የጠየቀው። እግዚአብሔርም ቃየልን ቀጣው። ቃየልም ብቻውን ሆነ። ልጆችዬ እግዚአብሔር መልካም እንድንሆን፣ ደግ እንድንሆን፣ እርስ በርስ እንድንዋደድ ይፈልጋል። እሺ እርስ በርስ እንዋደድ። ወዳችኋለሁ። ይሄ ነው የአቤልና የቃየል። ቻው ቻው። በሌላ ተረት እንድንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ።